ለምንድነው ፊፋ ለአሜሪካን እንደዚህ ሆደ ሰፊ ሆነው? ሌላው ሀገር ቢያደርግስ ኖሮ በመጀመሪያስ ለምንድነው ዋስትና ያልሰጠው የአሜሪካን መንግስት ለፊፋ? የአሜሪካን መንግስት ቪዛ የሰጠው አርቢትር የአፍሪካ ምርጡ አርቢትርን መከልከል ማለት አፍሪካን መናቅ ነው ለኔ። እግር ኳስ ቢሆንም ጀስቸሩ ግን ሌላ ትርጉም አለው። ከፈለጉ ተከታትለው ሰውየው እንደጨረሰ ለምን አይመልሱትም ወደ ሀገሩ? እና ደግሞ የፊፋ መልስ ነው ደግሞ እዚህ ጋር አይኑን በጨዋጡ አይ አስተናጋጅ ሀገራት ኢሚግሬሽን ፖሊሲ ላይ ፊፋ ጣልቃ አይገባም እንጥስ እንዴ? ወይ ደግሞ የሆነ የተደበቀ ወንጀል ካለ ይንገሩን። እንዴት ነው እንደዚህ የሚደረገው? ይሄ ንቀት አይደለም ወይ? ኦማር አብዱልቃድር አርታን የተባለው ይህ አርቢትር እንዳልኳችሁ የአህጉሪቱ የዚህ ዓመት ኮከቡ ዳኛ ነው እና በሚያሚ ኤርፖርት ነው ከኢስታንቡል በሮ መጣ። ለሰዓታት ጥያቄ አብዝተውበት ይሄ መንገላታት ነው። የፊፋ ባጅን የለጠፈ የውድድሩ አርቢትር አሜሪካ የዓለም ዋንጫን ላዘጋጅ ብላ ስትወስድ እኮ እንደዚህ አይነቱን ግዴታ ሁሉ ለመወጣት እኮ ተስማምታ ነው ባይ ዲፎልት። እና የአሜሪካን ኢሚግሬሽን ባለስልጣናት ከኤርፖርት መለሱት፣ ወደ ኢስታንቡል ተመለሰ። እና የኢሚግሬሽን ቃል አቀባይ ምናል የአሜሪካን ኢሚግሬሽን ባለስልጣን በሂደቱ ወቅት መንገደኛው ተጨማሪ ፍተሻ ተደርጎባቸዋል። ይህም የኢሚግሬሽን መኮንኖች መረጃን ማረጋገጥ ወይም ደግሞ የመግባት ፍቃዳቸውን መወሰን በሚያስፈልጋቸው ጊዜ መደበኛ የፍተሻ ሂደት አካል ነው ሲል ፕሮሲጀሩ ትክክል ነው አለ። መንገደኛው የፊፋ አርቢትር የሆኑ በደህንነት ማጣሪያዎች ስጋት ምክንያት መግባት እንደማይችሉ በመወሰኑ እንዳይገቡ ተከልክለዋል ይላል። ለደህንነት አደጋ ናቸው ተብሎ የሆነ ክላሲፋይድ የሆነ መረጃ አለ ማለት ነው፣ የተደበቀ ምናምን። እኚህ ሰው የሆነ አሜሪካኖች የማይወዱት የሽብርተኛ ቡድን አባል ናቸው ከሆነ ይግለጡት። ምክንያቱም እኛ የምናወራው ስለ ፖለቲካ ሳይሆን ፉትቦል ነው። ስለ ፉትቦል የዓለም ዋንጫ የአሜሪካን ጉዳይ አይደለም። የዓለም ዋንጫ የዓለም ጉዳይ ነው። የዓለም እግር ኳስ ቤተሰብን በአንድ መንፈስ ለ5 ሳምንት ሰብስቦ የሚያቆይ እንደው ለዚች መከረኛ ዓለም የተሰጠ አንድ መልካም ስጦታ ነው ስፖርት። ክፉም ደጉም የሚሰባሰብበት፣ ምስራቁም ምዕራቡም አንድ የሚሆንበት፣ ፖለቲካ፣ ሃይማኖት፣ ብሔር ምን ሳይለይ ሁሉም የሚሰባሰብበት ሰላማዊ መድረክ ነው። ይሄን መድረክ እንደዚህ ባለ ሁኔታ አስተናግዳለሁ ብለህ ማወቅ ለፉትቦልም ንቀት ነው። ከኤርፖርት ለመለስከው ሰውም ንቀት ነው። ከኤርፖርት የመለስከው ሰው የሚወክለውንም አህጉርም ንቀት ነው። እና የውድድሩ ባለቤት ፊፋ አንድ ማለት ሲገባው አይ በአስተናጋጅ ሀገር ኢሚግሬሽን ፖሊሲ ጣልቃ አልገባም የሚል እንዲህ አይነት አንድምታ ያለው አስተያየት ነው የሰጠው። እንግዲህ ሶማሊያ በትራምፕ አስተዳደር የቪዛ እገዳ ከተጣለባቸው 39 ሀገራት አንዷ ናት። ግን ሰውየው እኮ ቪዛ አግኝቷል። እንደሚባለው ዲፕሎማቲክ ፓስፖርት ነው የያዙት። የሶማሊያ መንግስት የዲፕሎማቲክ ፓስፖርት የሰጣቸው እንደዚህ ያለውን የቪዛ ውጣ ውረድ የኢሚግሬሽን ጉዳይ እንደው ለማሳጠር ብሎ እንደሆነ ገልጿል። የአሜሪካን መንግስት እንግዲህ ከፓስፖርቱ ይሁን ጥያቄው ከምን ግልጽ አይደለም። ከሁሉ በላይ ፊፋ ደግሞ አርቢትሬ ናቸው ብሎ ማመልከቻ የጻፈላቸው የቪዛ ማመልከቻ የጻፈላቸው አርቢትር ናቸው።
እና የክልከላው ምክንያት ራሱ በደንብ ተብራርቶ አልተቀመጠም። የአሜሪካን መንግስት ባወጣው ኢሚግሬሽን መስሪያ ቤቱ ባወጣው ማብራሪያ በደንብ አልተብራራ። ከአፍሪካ ከተመረጡ 7 ዳኞች አንዱ ናቸው እኚህ ሰው። የዓለም ዋንጫን የዳኙ የመጀመሪያው ሶማሊያዊ ሊሆኑ ነበር። አስቡት ህልማቸውን እንዴት እንዳጨለሙባቸው። ይሄ መጥፎ ገጠመኝ ቢገጥመኝም አሉ አርቢትሩ፣ አሁንም በጥሩ መንፈስ ላይ ነው ያለሁት። ስለ ቀጣዩ ቻሌንጅ ነው እያሰብኩ ያለሁት። ቀጥሎ ሳይሆን በምን አይነት ስኬት ደግሞ ይሄንን ሙያ መቀጠል አለብኝ በሚል እያሰብኩ ነው ያለሁት። ካፍና ፊፋ የአርቢትርነት ደረጃዬ እንዲያድግ በማስቻላቸው አመሰግናለሁ አሉ ለኒውዮርክ ታይምስ በሰጡት ቃለ ምልልስ። በዛ ኢንተርቪው ላይ ምን አሉ መሰላችሁ? ሰዎቹ ግን ሀገሬን የሚወዷት አልመሰለኝም። አያችሁ፣ እዛ ሚያሚ ኤርፖርት የገጠማቸው ነገር ሶማሊያዊ በመሆናቸው ምክንያት አሸማቀዋቸዋል ማለት ነው። 11 ሰዓት ነው በኤርፖርት ውስጥ የተንገላቱት። 11 ሰዓት አቆይተዋቸው መለሷቸው ወደ መጡበት ወደ ኢስታንቡል። እና አንድ አርቢትር ቪዛ ተሰጥቶት ጨዋታ ተመድቦለት ኤርፖርት ከደረሰ በኋላ አትገባም ሲባል በአስተናጋጅ ሀገር ይሄ ለመጀመሪያ ጊዜ